አንድ ሎሚ በሰበሰ። ከዛ ከበሰበሰ ሎሚው አንድ ፍሬ ወጣ። ያቺ ፍሬ ተቀበረች። ያቺ ፍሬ ስር ሰደደች። በርግጥ ሞታ ነበረ። ነገር ግን ያቺ የተቀበረችው ፍሬ ይሄን የሚያህል የሎሚ እንጨት ሰራች። ያ የሎሚው እንጨት ፍሬ አፈራ። ያቺ የሞተችው ፍሬ ይሄን የሚያህል የሎሚን እንጨት አፈራች። የሎሚው እንጨት ደግሞ ይሄን የሚያህሉ እነኚህን የሚያህሉ ፍሬዎች አመጣ። ተመልከቱ፣ ከአንዲት ከሞተች ፍሬ ይሄን የሚያህል ለቁጥር እንኳን የማይበቃ ብዙ ፍሬ ያለው ሎሚ ተሰራ በአንዲት በሞተች ፍሬ። አያችሁ፣ ኢየሱስም ስለኛ ሞተ እኛን ለማምጣት። ለዛ ነው መጽሐፍ ቅዱስ አንዱ ስለ ሁሉ ሞተ ይላል። አንዱ በሞተው እኔና እናንተ ተገኝተናል። አንዱ በሞተው እኔና እናንተ የእግዚአብሔር ልጆች ሆነናል። ይሄ ነው ክርስትና። ክርስቶስ የመጣው ለዚህ ነው፣ እኛን ሁላችንን ወደ ራሱ መንግስት ሊያፈልሰን፣ ወደ ራሱ መንግስት ሊያስገባን እርሱ ሞተ። ሞት የማያውቀው ለኛ ስል ሞተ። ልክ እንደዚህ ፍሬ ክርስቶስም ሞተልን፣ እኛን አገኘን። እቺም ፍሬ ሞታ ነው ይሄ ሁሉ ሎሚ የተሰራው። በራሳቸው አልመጡም፣ በአንዲት በሞተች ፍሬ ነው የመጡት።